السلام عليكم حبايبي እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ ሰላማችሁ ዝት ይበልልኝ ለዛሬ ይዘላችሁ የመጣው ሩዝ መንዲ በኮፍታ በዶሮ ነው የምንሰራው በጣም በሚያምር መልኩ ጣፋጭ ነው ማሻአላህ ተባረከላ ትወዱታላችሁ ብዬ አስባለሁ ኢንሻአላህ እናንተ ላይክ በማድረግ ጀምሩ እኔ ደግሞ መላላጫዬን በመክተፍ ልጀምር እና ቤተሰብ ያልሆናችሁ ካላችሁ ቤተሰብ በመሆን የደወል ምልክቷን በማጥቆር አዲስ ነገር እንዲደርሳችሁ አድርጉ ቪዲዮ ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ ስድር ድጃጅ ወይም መላልጫችን በእነዚህ አይነት መልኩ ከከተፍን በኋላ እንፈጨዋለን ከዛ 80 ግራም የሚያክል ስብ እንጨምራለን ማለት ነው ዶሮውን የተጠቀምኩት 700 ግራም የሚያክል ነው 1 ኪሎ አልሞላ አሁን ዶራችን በእንደዚህ አይነት መልኩ ከፈጨን በኋላ ምን እናረጋለን ሌሎች ደግሞ ሽንኩርትና የፈረንጅ ቃሪያ ወይም ፍልፍል ሮሚ እንፈጫለን ማለት ነው ሽንኩርት ትልቅ ሆነ ግማሽ ይበቃል ግን አነስ ያለች ከሆነች ግን አንዱ እናረግና የፈረንጅ ቃሪያውን እኔ ተጠቀምኩትኝ አረንጓዴው ነው እናንተ ግን ቀዩ ካላችሁ ቀዩ አሪፍ ነው ቀዩ ተጠቀሙ ማለት ነው እኔ ግን ቀዩ በአጋጣሚ ስላልነበረኝ ቀዩ ተጠቅሜያለሁ አረንጓዴውን ተጠቅሜያለሁ እናንተ ቀይውን ተጠቀሙ ማለት ነው አንድ ፍሬ ደግሞ የሚያቃጥል ቃሪያ ጨምሬበታለሁ እናንተ ቃሪያውን የሚያቃጥል ካልፈለጋችሁ መተው ትችላላችሁ እና በእንደዚህ አይነት መልኩ ከፈጨን በኋላ ምን እናደርጋለን በደንብ ድቅቅ ካለ በኋላ ማለት ነው በማጥለያ አድርገን እናጠለዋለን በደንብ አድርገን ካጠለልን በኋላ ደግሞ የምናይ ይሆን እንዴት እንደምናረገው ሐባይቢ አሁንም ላይክ ያላረጋችሁ ካላችሁ እስኪ ላይክ አድርጉ በእንደዚህ አይነት መልኩ እናጠለዋለን በደንብ አድርገን ነው የምናጠለው ካጠለልን በኋላ ውሃውን እንጠቀመዋለን ኢንሻአላህ እኔ አሁን ኩፍታውን ከሰራሁኝ በኋላ ሁሉንም አልተጠቀመው ግማሹ ተጠቀምና የቀረኝ በረዶ ክፍል አስቀምጬ በፈለኩትኝ ሰዓት ያወጣሁ ተጠቀማለሁ እናንተ ብዝታችሁ ከሰራችሁ በመትፈልጉት ሰዓት ያወጣችሁ መጠቀም ትችላላችሁ ማለት ነው ሐባይቢ ሽንኩርታችንና የፈረንጅ ቃሪያ በእንደዚህ አይነት መልኩ በደንብ ካጠለልነው በኋላ ምን እናደርጋለን ዶራችን እንተብላለን ወይም ቅመማ ቅመም ጨምረን እናዋህዳለን ምን ጨምረው ቅመማ ቅመም ግማሽ ማንኪያ ጨው ግማሽ ማንኪያ የተፈጨ ነጭ ሽንኩርት ግማሽ ማንኪያ ቆንጆ በርበሬ ግማሽ ማንኪያ ካሪ ግማሽ ማንኪያ ቤኪንግ ፓውደር እንዲሁም አንድ ማንኪያ የበቆሎ ዱቄት ወይም ነሻ እንጨምራለን አንድ ማንኪያ በቅሰማት ወይም የተፈጨ ዳቦ እንዲሁም ምን እንጨምራለን ኩዝባራ 2 ማንኪያ የሚያክል ኩዝባራ እንጨምራለን ማለት ነው በደንብ ካዋሃድነው በኋላ ለ15 ደቂቃ የሚያክል በረዶ ክፍል እንከተዋለን ከዛ በኋላ ደግሞ ቀድም ያዘጋጀነው ውሃ ላይ አይደል የሽንኩርትና የፈረንጅ ቃሪያ እሱ ደግሞ ቅመማ ቅመም እንጨምርበታለን ማለት ነው ቅመማ ቅመም የምንጨምርበት ጨው ቆንጆ በርበሬ ዘይት እንዲሁም ፓፕሪካው ሶስ ካላችሁ ጨምሩበት እኔ ከቀረጻ በኋላ ነው የጨመርኩትኝ ረስቼው ነበር ማለት ነው መቼም ታውቃላችሁ እና ከዛ በኋላ የምትጠቀሙበትን እንጀት ወይም በእንደዚህ አይነት መልኩ መዛዛ ጠንከር ያለ መዛዛ ካላችሁ በእንደዛ ተጠቀማላችሁ ሰው ባለው ነው እንግዲህ ግዴታ እንጨት መኖር የለበትም ከፈለጋችሁ ደግሞ እንደ ኩራ አድበለብላችሁ መጠቀም ትችላላችሁ ከፈለጋችሁ ደግሞ እንደኔ በእንደዚህ አይነት መልኩ መስራት ትችላላችሁ ማለት ነው ከዛ በኋላ ምን እናደርጋለን የምናስቀምጥበትን ሳህን ላስቲክ እናርግበታለን ከታቹ ላስቲክ አርገን ነው ከዛ በኋላ የሰራነው እዛም እናስቀምጠው ማለት ነው በእንደዚህ አይነት መልኩ ማሻአላህ ተባረከላ አያችሁ በሚያምር መልኩ በጣም ነው የሚጣፍጠው በጣም ነው ሰዎቹ የሚወዱት እናንተም ሞክሩት ትወዱታላችሁ ብዬ አስባለሁ አያችሁ 1 ኪሎ ካፕ ትሰሩ በጣም ብዙ ነው የሚሆነው ማሻአላህ ተባረከላ በጣም በረካለው አሁን ደግሞ ስንጠብስ 3 ማንኪያ የሚያክል ዘይት ጨምሬያለሁ እናንተ እንትን ካላችሁ ሰመን ካላችሁ 1 ማንኪያ ሰመን ጨምሩበት ከሌላችሁ በዘይት ብቻ መጠቀም ትችላላችሁ እጃችሁን
ሳታቋርጡ ገልበጥ እያረጋችሁ ማለት ነው። እሳቱ ደግሞ መካከለኛ እሳት መሆን አለበት። ቀስ አርጋችሁ ነው መጥበስ ያለባችሁ ማለት ነው። ሳይበስል እርር እንዳይለባችሁ ተጠንቅቃችሁ በየደቂቃውን እንትን እያረጋችሁ እየገለባበጣችሁ ይህን ጎልደን ከለር ቆንጆ እስከሚሰጣችሁ ድረስ ታበስሉታላችሁ ማለት ነው። በእንደዚህ አይነት መልኩ በስሎልኛል። አሁን ደግሞ ምንድነው የምንሰራው? አሁን ሩዛችን እንሰራለን። 3 ማንኪያ የሚያክል ዘይት እንዲሁም ወረጋ እና ቅርንፉድ ቀረፋ ቅርንፉድም ጨምሩበት። እንዲሁም 2 ቃሪያም ግዴታ አይደለም እናንተ በምትፈልጉት ማለት ነው። እና ከዛ በኋላ ድንብላልም ብትጨምሩበት፣ በአማርኛ ድንብላል ነው የሚባለው አይደል? ድንብላል ብትጨምሩበት አሪፍ ነው። ከዛ በኋላ ሽንኩርታችን ካቁላላን በኋላ ደግሞ ምን እንጨምራለን? ካሮትን ካቁላላን በኋላ ዘቢብ ካላችሁ ዘቢቡን ላይ ትጨምራላችሁ። አብረው ከሽንኩርትና ከካሮቱን ይቁላላል ማለት ነው። ከዛ በኋላ ምንድነው እኔ 1 ኮብ የ300 ሚሊ የሚያክል ነው ሩዙን እየተጠቀምኩት ሩዙን በስመቲ ሩዝ ነው እየተጠቀምኩት። ለግማሽ ሰዓት የሚያክል ዘፈዘፍኩት ማለት ነው። ካጠብኩት በኋላ ቅመም የጨመርኩት ደግሞ ጨውና ሄል የተፈጨ ሄሉን ግማሽ ማንኪያ፣ ጨው 1 ማንኪያ ነው የጨመርኩት። ምንም ግብአት ስትጨምሩ እንደ መጠኑና እንደ ብዛቱ ነው የሚወስነው። ከዛ በኋላ ትንሽ ሩዙን አመስ ካረግነው በኋላ 2 ኩባያ የሚያክል ውሃ እየፈላው ጨመርኩበት ማለት ነው። መጀመሪያ ሩዙ ስናበስለው መጀመሪያ እሳቱን እንለቀዋለን ማለት ነው። ከዛ በኋላ ነው ውሃውን ትንሽ መጠጥ ሲያረግ እንቀንሰዋለን። አሁን ትንሽ ውሃውን መጠጥ ካረገ በኋላ ምን እንጨምራለን? ቅድም የሰራነው ኮፍታ እንጨምረዋለን። አብሮ ደግሞ ትንሽ በእንፋሎቱን ይበስላል ማለት ነው። ከዛ በኋላ ውሃውን መጠጥ ብለው ከጨረሰ በኋላ አያቸው ማሻአላ ተባረከላህ። ሩዙም እንደበሰለ ውሃውም እንደመጠጠ ያስታውቃል። ውሃ እንደመጠጠ የሚያስታውቀው ራሱ ሩዞቹ ይቆማሉ። ውሃውን መጠጥ ካረገ በኋላ ማለት ነው። ካልሆነ ደግሞ ሸካውን ከታች ስታረጉ ዘይት ይዞ ከወጣ ውሃውን መጥተዋል። ዘይት ይዞ ካልወጣ ግን ውሃ ከሆነ ውሃውን ገና መሆኑን አይታችሁ ቼክ አድርጉ ማለት ነው። አሁን ሩዙና ኮፍታውን በደንብ አድርገን እናጥነዋለን። በነዚህ አይነት መልኩ ካጠነ በኋላ ለ5 ደቂቃ የሚያክል ክድን አድርገን እናስቀምጠዋለን። ክዳናችሁ በደንብ የሚከን ከሆነ እሰየው፣ ካልሆነ ደግሞ በአሉሚኒየም በደንብ አድርገን ጭሱ እንዲስብ ማለት ነው በደንብ አድርገን እንከድነዋለን። ከዛ በኋላ በነዚህ አይነት መልኩ ደግሞ ከላይ ከ5 ደቂቃ በኋላ ከላይ እናነሳዋለን። አያችሁ ሩዙ ማሻአላህ ተባረከላህ ነው። በሳሰሉም ምንም አሪፍ ነው። ሞክሩት፣ ትወዱታላችሁ ብዬ አስባለሁ። ሐዋይቢ በሌላ ቪዲዮ እስከምንገናኝ እናንተ ምንም ቸር ያቆየን። ላይክ ያላረጋችሁ ካላችሁ ላይክ አድርጉ። ባይ ባይ።